ኪዳነ ምሕረት እናቴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። አንዳንድ እንደዚህ ገና ሲጀምር የምንጨርሰው ጥቅስ አለ፣ ግን ቃሉ በጣም ትልቅ ትርጉም ያለው ነው። እስቲ እያንዳንዱን ቃል አብረን እንበል። ጌታ ሆይ በሉ። ድምጻችሁ ብቻ ነው። እሺ አስበኝ። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል፣ ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበር። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም ምስኪን ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ ማለት ምን ማለት ነው? አንተ ንጉስ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉስ ነህ አለው ማለት ነው። ክርስቶስ ንጉስ ነው አይደለም? ነው። ይህ ወንበዴ ክርስቶስን ያየው ግን እንደ ንጉስ አልነበረም። በወታደሮቹ ታጅቦ ምንጣፍ ተነጥፎለት በአማረ ዙፋን ላይ ተቀምጦ ነው ያየው አይደለም። ሲገረፍ ነው ያየው። ሐሞት ሲጠጣ ነው ያየው። እጆቹን በሚስማር ተቸንክሮ ነው ያየው። ንጉስ ያማረ ልብስ ይለብሳል፣ ክርስቶስ ግን እርቃኑን ተገፎ ነው ያየው። ንጉስ ዘውድ ይደፋል፣ ክርስቶስ ግን የደፋው ምንድን ነው? የሾህ አክሊል ነው። ንጉስ ጌቶች ከስሩ ያሉ ጭፍሮች ይዋጉለታል፣ ክርስቶስ ግን ጭፍሮች ሲያሰቃዩት ሲያንገላቱት ነው ያየው። ንጉስ መስሎት አይደለም ሲያየው፣ አለባበሱም የንጉስ አይደለም፣ ሁኔታውም የንጉስ አይደለም። አንተ ግን ንጉስ ነህ አለ። የራስህ ግዛት ያለ ንጉስ ነህ አለ። እግዚአብሔር ንጉስ ነው አይደለም? ነው። እግዚአብሔር እሰ ንጉስ ውእቱም ቅድመ ዓለም። ነብዩ እግዚአብሔር ዳዊት እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል። እንደውም ከምድራዊ ንጉስ የእግዚአብሔር ንግስና ይበልጣል። ምድራዊ ንጉስ የሚነግሰው ምን ሲያሟላ ነው? እስቲ ንገሩኝ። ሲቪክስ የሚባል ትምህርት ተምራችኋል? ንጉስ ለመሆን አንድ መንግስት ለመቋቋም ምን ያስፈልጋል? መሳሪያ እንዳትሉኝ፣ የአፍሪካ ነገር እኮ አይታወቅም። ምን ያስፈልገዋል? ንጉስ ለመሆን ግዛት ያስፈልገዋል? አያስፈልግም? ህዝብ ያስፈልገዋል? ሰራዊት ያስፈልገዋል? ያኔ ነው ንጉስ የሚባለው። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ ሰውና መላእክት ሳንመጣ ሰራዊቱ መላእክት ሳይኖሩ ማናችንም ሳንመጣ በፊት እግዚአብሔር ካለም አስቀድሞ ምንድነው? ንጉስ ነው። እኛ መተን አላነገስ ነው፣ መርጠን አላነገስ ነው። ካለም አስቀድሞ ንጉስ ነው። መላእክቱ አሁን ንጉስ የሚፈራው በሰራዊቱ ነው፣ በሰራዊቱ ብዛት። እግዚአብሔር ግን በመላእክቱ ብዛት አይፈራም። ለመላእክቱ ክብራቸው ነው እሱ ነው እንጂ እነሱ ለሱ ክብሩ ሆነው አያውቁ። የመላእክትን ማይረግ ጫማ አድርጎ ይኖራል ይላሉ አባቶቻችን ትምህርተ ቡሐትን ሲተረጉሙ። ማይረገ መላእክትን ጫማ አድርጎ ይኖራል። እንደ ጫማው ናቸው እነሱ። በመላእክቱ ብዛት እግዚአብሔር አይከበርም። እግዚአብሔር ለመላእክቱ ክብራቸው ነው። ክብሮሙ ለመላእክት ይባላል። እግዚአብሔር የመላእክት ክብራቸው ነው። ስሙ የተመሰገነ ይሁን። አሁን ኪሩቤል ተሸከሙትም ሲባል በዚህ ነው። ኪሩቤል ጫማው ናቸው ለእግዚአብሔር። እስቲ ልጠይቃችሁ፣ ጫማችንን እንሸከመዋለን ወይስ ይሸከማል? መልሱ። ይሸከመናል እንሸከመዋል? ተስማሙ እንጂ እንሸካከማለን አይደል? ይሻላል። እንሸከመዋለን እንዳንል ከስር ያለው እሱ ነው አይደል? ይሸከመናል እንዳንል አንጠልጥለ ነው የምንዞረው እኛ ነን። እንሸከመዋለንም ይሸከመናል። እግዚአብሔር የሚሸከሙትን የሚሸከም አምላክ ነው። ስለዚህ መላእክቱ እንኳን ቢበዙም ቢሸከሙትም ጫማው ያህል ናቸው እንጂ ለሱ ክብሩ አይደለም። ስለዚህ እሱ ንጉስ ነው። ምድራዊ ንጉስ ለጊዜው ቢነግስ ወይ በህልፈት ወይ በሽረት ከስልጣኑ ይወርዳል። በህልፈት ማለት ይሞታል። ዓለምን ያንቀጠቀጡ ነገስታት ከስልጣናቸው ይወርዳል። በሽረት ደግሞ በቁም በህይወታቸው እያሉ ከስልጣናቸው ይወርዳሉ። እግዚአብሔር ግን ህልፈትም ሽረትም የሌለበት ንጉስ ነው። ምን አለው ታዲያ? በመንግስትህ ብሎ ንጉስ ነህ አለው። ከዚያ ምን ባልክ ጊዜ። ይሄ ደግሞ በጣም ይገርማል። በመጣ ጊዜ ማለት ይሄ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይህ
ታመህ እንደማይ መሞት አይቀርም ትሞታለህ። ግን ሞትህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም። ወደ ሰማይ ታርጋለህ። አርገህ አትቀርም። ዳግም ልትፈርድ በመጣህ ጊዜ አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞት አትቀርም። ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑ በሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይለዋል አይደል? በቃ አንተ ንገስብን አሉት ክርስቶስን ይላል። ንገስብን በቃ ሌላ ንጉስ አንፈልግም፣ ምራን በቃ ግልግል ነው። እንዲህ አይነት ንጉስ የሚያበላ ንጉስ ማግኘት ደስ አይልም? የሚበላ ንጉስ ነው እኛ የምናውቀው አይደል? የሚያበላ ንጉስ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር። ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣህ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን እንድታውቅ ማን ያስተማረ? ካጠገብህ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ መሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦልን ማለት ነው። ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበርኢኩ አመንኩ። ፀሐይ ጠቀሰችኝ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ አጠገቡ ያለው አምላክ እንደሆነ ያስተማረችው ማን ነበረች? ፀሐይ ነበረች። ክርስቶስ ሲሰቀል ፀሐይ ምን ብላለች? ጨልማለች። ጨረቃ ደም መስላለች። ከዋክብት ረግፈዋል። ያንን ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀ እና ያስተማረችኝ ፀሐይ ነው ብሎ ቅዱስ ያሬድ በወንበዴው አንደበት ሆኖ ይናገራል። እንግዲህ ያደለው ከፀሐይ ይማራል። አያቸው። እኛ ስንት ሰባኪ ያስተምሮናል። እኛ ስንት ቀን ስትወጣ ስገባ ያየናት ፀሐይ ግን አላስተማረችንም። ወንበዴው ግን ፀሐይን አይቶ ተማረ። ከተፈጥሮ ለመማር ያብቃል። ቅዱስ ያሬድን ያስተማረችው ማን ነበረች? ቅዱስ ያሬድ የተማረው ከምን ነበር? ከትል። እኛ ብንሆን 7 ጊዜ ወጣ ገባ ስትል ይህ ምንድነው የምትሰሪው ብለን አውርደን ረግጠን ጨፍልቀናት ነበር የምንሄደው። ቅዱስ ያሬድ ግን ከሷ ተምሮ ወደ ትምህርት ቤት ገባ። ከተፈጥሮ ለመማር ያብቃል። ተፈጥሮ እንኳን አስተምራችሁ ይላል ቅዱስ ጳውሎስ። ቅዱስ ያሬድ ፀሐይ አስተማረችው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበር። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ቢጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር። ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው። በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው ያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታሉ። እና በዛ አስጨናቂ ሰዓት ግን ክርስቶስ ተናግሯል። የማይቀሩ ንግግሮች። የመጀመሪያው ንግግሩ ምንድነው? የሚያደርጉትን አያውቁምና
ይቅር በላቸው። በጣም ከባድ ንግግር ነው የሚያደርጉ። አሁን ይቅርታ ማድረግ እኛም እኮ ኮንሰፕቱ ላይ ችግር የለብንም። እንዲህ ስትወጡ አሁን ከዚህ ጉባኤ በር ላይ ሰው ሲጋፋ ቢረግጣችሁ ይቅርታ ቢል ችግር የለው ችግር ትላላችሁ። ሌላ ግን ይቅርታ ቢለን የማንሰማው ሰው አለ የለ አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ይቅር ባለ ማለት ቅድስና ላይ ደርሰው የተበላሸባቸዋል። አንድ አባት ተፈጥሮን እስከማዘዝ ደርሶ በቅቶ ቅድስና ላይ ደርሶ ተፈጥሮን ሊታዘዝልን ነበር። ዝናብ ማዝነብ ልክ እንደነ ኤልያስ ማለት ብዙ ተአምር ይሰራል። በኋላ የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ ነው እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን አለ እሱን ይቅር ከምን መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቃ ዋጠችው። ተፈጥሮ ይታዘዝለት የለም። ይቅርታ የመጨረሻው ቅጽበት ላይ ሰው ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት። ይቅርታ ያማል። የይቅርታን ህመም ከሱ በላይ የሚያውቀው የለም። ይቅር ብሎ ተቸንክሯል። ይቅር ብሎ የሸዋ አክሊል ደፍቷል። እና ጌታ ሆይ የሚያደርጉትን አያውቁምና አባቶ ይቅር በላቸው ሲል በቀኙ ያለው ወንበዴ እኔ ባልደረሱብኝ ሰዎች ላይ ደርሼ ስንት ደም ሳፈስ ኖርኩኝ፣ እሱ ግን ለበደሉት እንዲህ ላሰቃዩት እንዴት ጸለየ ብሎ ልቡ የተለወጠው በክርስቶስ ንግግር ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። አባ ጊዮርጊስ ደግሞ ይላል መሰላችሁ? አባ ጊዮርጊስ ይሄ ወንበዴ ይላል የተሰቀለው ከጌታ በስተቀኝ ነው እና ለጥቂት ሰዓትም ቢሆን የክርስቶስ የመስቀሉ ጥላ ያረፈው በቀኝ በኩል ነበረ። ስለዚህ ይሄ ወንበዴ ልቡ የተመለሰው የጌታ ጥላ ስላረፈበት ሳይሆን አይቀርም ይላል። ክርስቶስ ጥላውን ያሳረፈብን ሁላችን። እውነት የክርስቶስ የሐዋርያት ጥላ ይፈውሳል ነበር? የጴጥሮስ ጥላ አሁን ይፈውስ ነበር። ጥላ አሁን ይፈውሳል? በእኛ ዘመን አይነ ጥላ ነው እንደውም ጥሩ አይደለም አይደል? ሰው አሁን የሰው ጥላ ጥሩ አይደለም እየተባለ አራስ ቤት እንዳይገባ ውጪ ቆይ ይባላል። የጴጥሮስ ጥላ ይፈውስ ነበር። እንዴት ፈወሰ የጴጥሮስ ጥላ? ጴጥሮስ እኮ በፊት ጥላው እንደውም ችግር ፈጣሪ ነበር። ካስታወሳችሁ አሳ የሚያጠምዱት በሌሊት ነበር ይላል። በሌሊት የሚያጠምዱት ለምንድን ነው? ቀን ቀን ሲያጠምዱ ፀሐይ ካረፈባቸው የነሱ ጥላ ባህሩ ላይ ካረፈ አሳው ጥላውን አይቶ ወደ እነሱ አይጠጋም። ስለዚህ ጥላ በጣም የማይኖርበትን ሌሊት ጠብቀው ነበር የሚያጠምዱት። አሳ የሚያሸሸው የጴጥሮስ ጥላ፣ በኋላ ግን ነፍሳትን የሚያጠምድ ሆነ። በጥላው ብቻ መፈወስ ጀመረ። ክርስቶስ ሐዋርያቱን ከሱ በላይ ያደረጋቸው። እውነት እውነት እላቸዋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይ ያደርጋል ብሎ ነበረ። ክርስቶስ በጥላው አልፈወሰም። አቅቶት አይደለም ግን አልፈወሰም። ሐዋርያቱን ግን በጥላው እንዲፈውሱ አደረጋቸው። ክርስቶስ ማን ነው? ቅዱስ ጳውሎስ ጨርቁ ለታመመ ሰው ቆርጠው ሰዎች ወስደው ሲያስለኩት ይፈውስ ነበር። የክርስቶስ ጨርቅ ይፈውስ ነበር? አይፈውስም? ይፈውሳል፣ ግን ለብሶት እያለ ነበር። አውልቆ ሰጥቶ አልነበረም የፈወሰው። ሐዋርያቱን ግን ከሱ በላይ እንዲያደርጉ ኃይልን ሰጣቸው እና ቅዱስ ጴጥሮስ ማን ነው? ቅዱስ አባ ጊዮርጊስ ዘጋስጫ የጌታ ጥላ አርፎበት ሳይሆን አይቀርም ይላል። ጥላውን በሁላችን ላይ ያሳርፍብን። ወንበዴው ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኛል። አስበኝ ማለት እንደው አንድ ወንበዴ በቀኝ በኩል ተሰቅሎ ነበር እንደው የት ገባ በለኝ ማለት ነው አይደለም። አስበኝ ማለት ይቅር በለኝ ማለት ነው። የቸርነትን ስራ ስራልኝ ማለት ነው። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። በጉብዝና ወራት ፈጣሪህን ምን በል አስብ ማለት ዝም ብለህ አስታውስ ሳይሆን ኃጢአት ልትሰራ ስትል ፈጣሪ ያለ ለካ ብለህ አስበው ማለት ነው። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ይሄ ጸሎት እኛ አሁን አንጸልየውም። ይገርማችኋል። በጣም የኛ ልመና እውነት ለመናገር እንዲህ አይነት ልመና የለም እኮ። ቤተክርስቲያናችን አደነቀችው። የዚህ ወንበዴ ልመና ስታየው የሚሰራ ልመና እንደሆነ ስለገባት ቅዳሴ ላይ አስገባችሁ። ቅዳሴ ላይ ይባላል አይደለ? ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ በውስተ መንግሥትከ
ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን እንዘ ሀሎከ ዲበ ዕፀ መስቀል ቅዱስ። ሁላችንን ያስበን። ቅዳሴው ሊያልቅ ሲል ነው እንግዲህ አርፍደን ለመጣን ሰዎች ይመስለኛል የዛ ቦታ ላይ የተቀመጠው አላውቅም። አርፍዶ የመጣው ነው እንበል አይደል ያሰበው፣ ባለቀ ሰዓት አይደል ያሰበው። ስለዚህ ቅዳሴውም ላይ አንዳንዴ ጠዋት አሃዱ ሲባል የማይደርስ ሰው አርፍዶ ምናምን የሚመጣ ሰው አለ። ተዘከረና ላይ ይደርሳል። ጥሩ ሰዓት ነው ደግሞ። ይሄን ብላችሁ እንዳታረፍዱ አደራችሁ። ግን ሁላችንን እንደው ጽድቅ ለመስራት ያረፈድነውን በቸርነቱ ያስበን።